ትዳር የተቀመጠው 3 ጉልቻ ላይ መተው መጣበቅና አንድ ስጋ በሚሉ 3 ጉልቻዎች ላይ የቤተሰብ ጣልቃ ገብነት የእህትሽ የወንድምሽ የአጎትሽ የአባትሽ የእናትሽ ጣልቃ ገብነት አንቺ ትዳር ውስጥ ካለ እርግጠኛ ሆኜ የምነግርሽ ነገር አንደኛው ጉልቻ እየተሰነጠቀ ነው። እየሰማሽኝ ነው? እህቶች በተለይ ከቤተሰባችሁ ጋር ያላችሁ ቅሩኝነት እስከ ዕድሜ ልካችሁ አይቋረጥም። ኢትስ ፋይን ጥሩ፣ በውጭ እርጂ። ትዳርሽ መካከል አንቺና ባልሽ መካከል ግን አታስገቢው። ወንድምሽን ተወጂዋለሽ፣ ምንም ጥያቄ የለውም፣ ግን ትዳርሽ መካከል አታስገቢው። እህትሽን ተወጃታለሽ፣ ስለ ትዳርሽ ውሳኔ ምክር አትጠይቂ። አንቺና እሱ ናችሁ የምትወስኑት እዚህ ቤት ውስጥ። ባሎች የጓደኞቻችሁን ምክር ሰምታችሁ ትዳራችሁን ለመምራት አትወጡ። በዚህ አጋጣሚ በእህቶቻችሁ ትዳር ውስጥ በወንድሞቻችሁ ትዳር ውስጥ የገባችሁ እናቶች አባቶች ካላችሁ በጌታ በኢየሱስም ውጡ ከዚያ ትዳር ውስጥ። እግዚአብሔር ከዚያ ትዳር ውስጥ ያውጣሽ። ውጪ። ምን ትሰራለሽ? እህትሽ ትዳር ውስጥ ይኑሩበት። ውጣ ከእህትህ ትዳር ውስጥ። ምን ትሰራለህ? ትኑርበት። እንዴት ነው ባልሽ ይንከባከብሻል? ምን አገባ? ውጣ፣ የራስህን ቤት ኑር። ተውላቸው ለሁለቱ። አሜን በሉኝ። ሼር አድርጉ ለብዙዎች። በትዳር ውስጥ ትልቁ ነገር መነጋገር ነው። ሶስተኛ ሰው አታስገቡ። መጀመሪያ ራሳችሁ ጨርሱ። ፕሪንሲፕል ጠብቃችሁ እየሄዳችሁ ስትጎዱ እግዚአብሔር ከእናንተ ጋር። ሁልጊዜ እግዚአብሔር ከተጎጂዎች ጋር ነው የሚቆመው። ከበዳዮች ጋር አይቆምም እግዚአብሔር፣ ከተበዳዮች ጋር ይቆማል እግዚአብሔር። አሜን ነው ወይ? 3ቱ ጉልቻዎች መጠበቅ አለባቸው። ጣልቃ ሰው እንዳይገባ ከልክሉ። እኔ ያልኩት ብቻ ካልሆነ አትበሉ። በግብረ ስጋ ግንኙነት ያለውን ነገር አስተካክሉት። ባለቤትሽ እሱ ብቻ የግብረ ስጋ ግንኙነት የሚፈልግ ከወንዶች ሁሉ የተለየ መጥፎ ሰው ስለሆነ አይደለም፣ ተፈጥሮ ነው። አንቺም ያለሽ ተፈጥሮ ተፈጥሮሽ ነው። ታዲያ እንዴት ነው የምናስተካክለው? በመነጋገር። 4ኛ እየጻፍኩት ያለው መጽሐፌ በዚህ ዙሪያ ላይ ነውና ባለትዳር የሆናችሁ ስማችሁ ሳይጠቀስ በትዳራችሁ ውስጥ ያለውን ኤክስፒሪየንስ ማካፈል የምትፈልጉ እህቶቼና ወንድሞቼ ዋትስአፕ ላይ ቮይስ አድርጉልኝ። የሰዎች ቤት ሲፈወስ ደስ የሚላችሁ፣ ቀጣይ ጄኔሬሽን ሰላም ሲሆን ደስ የሚላችሁ በቤተሰብ ዙሪያ ራዕይ ያላችሁ ሰዎች አግኙ። ምክንያቱም ትዳሮች ችግር ላይ ነው ያሉት። አንዳንዱ በግብረ ስጋ ግንኙነት የሰው ጣልቃ ገብነት እኔ ያልኩት ካልሆነ የሚል በአመት ቢያንስ አንድ ጊዜ ስልጠናዎች ያስፈልጋሉ። ስልጠናዎች በተሰጡ ቁጥር ደግሞ የብዙ ሰዎች ቤት፣ የብዙ ሰዎች ትዳር፣ የብዙ ሰዎች ህይወት፣ የብዙ ሰዎች ኑሮ ይፈወሳል። ያለበለዚያስ ይፈርሳል። ባልና በሚስት መካከል 3ኛውና ወሳኙ ጉልቻ የግብረ ስጋ ግንኙነት ነው። የግብረ ስጋ ግንኙነት በባልና በሚስት መካከል ትዳር ከተቀመጠበት አንደኛው ጉልቻ አንዱ ነው። ባልሽ ተፈጥሮው ወንድ ነው። ሁሌ እናገራለሁ ወንድሞች ስሙኝ። ሴቶች የወር አበባ የሚባል አለ፣ ማርገዝ የሚባል አለ፣ መውለድ የሚባል አለ፣ ልጅ ማጥባት የሚባል ነገር አለ፣ ማሳደግ የሚባል የቤት ሐሳብ አለ። ከዚያ አልፈው ነው ከባላቸው ጋር ለግብረ ስጋ ግንኙነት የሚዘጋጁት። ወንድሞችስ የወር አበባ የላቸው፣ የሳምንት አበባ የላቸው፣ የዓመት አበባ የላቸው። አእምሯቸው ሰላም ከሆነ ሬዲ ናቸው። ባጭሩ ልናገር፣ ግልጽ መወያየት ጀምሩ፣ ግልጽ ተነጋገሩ። አዳምና ሔዋን ራቁታቸውን ነበሩ፣ አይተፋፈሩም ነበር ይላል እኮ መጽሐፍ ቅዱስ። ግልጽ ነበሩ ማለት ነው። ግልጽ ነበሩ። እሺ፣ ሰው ጣልቃ እንዳይገባ ከከለከልን፣ እኛ እርስ በርሳችን ካልተጋጨን፣ በግብረ ስጋ ግንኙነት ቤትሽ ባልሽ ደስተኛ ከሆነ አንቺ ደስተኛ ከሆንሽ ትዳሩ ሰላም። ጉልቻው ላይ 3ቱ ጉልቻው ላይ የተቀመጠው ነገር አይወድቅም። አንደኛው ቢሰበርስ ይወድቃል። አይገርምም? በተፈጥሮ 3 ነው ጉልቻ። እኛ ጣፋጩን መብል አቤት ደስ ሲል ጋብቻ፣ አዎ ደስ ይላል። ግን የተቀመጠበትንም ጉልቻ ወቀው። የተቀመጠው ጉልቻ መተው መጣበቅና አንድ ስጋ በሚባሉ 3 ጉልቻዎች ላይ ነው። በዚህ ዙሪያ ምክር የምትፈልጉ ሰዎች ፕሮፋይሌ ላይ ገብታችሁ ስልክ ቁጥሬ አለ፣ ዋትስአፕ ላይ ሃይ ብላችሁኝ አውሩኝ፣ እናማክራለን። በትዳራችሁ ውስጥ ሰላም የሚነሷችሁ እነዚህ 3 ነገሮች ብቻ ናቸው። ሌላ ምንም ነገር የለም ነው ምላችሁ። እግዚአብሔር ትዳር የሚባለውን ነገር ሲፈጥር 3 ጉልቻ ላይ አስቀመጠው። ሰው አባቱንና እናቱን ይተዋል፣ እሺ፣ በሚስቱም ይጣበቃል፣ እሺ፣ ሁለቱም አንድ ስጋ ይሆናሉ ብሎ 3 ጉልቻ ላይ አስቀመጠው። 3ቱ ጉልቻዎች ጤነኛ ከሆኑስ ድስቱም ጤነኛ ነው፣ ትዳሩም ጤነኛ ነው። ሰይጣን በዚህ ዘመን አንዱ እየተጫወተ ያለው ብዙዎችን ባይ ዘ ዌይ ሌሊት መናፍስታዊ የሆነ ባል የሚያስቸግራችሁ በጌታ በኢየሱስም ከዘመናችሁ ይመታ።